አሁን ያለነው ፒያሳ ነው። ታክሲ ጭራሽ የለም ወደ አዲሱ ገበያ አትሩ። እንግዲህ ራብ ጫናብን። አጠቃላይ ለፓስፖርቱ የጨረስኩት 5200 ነው። ዊንም ሆነ ሎስም ሆነ ሪዛልቱን እናሳያችኋለን። ኦርደር ቡኩን ነካው። ከዛ በኋላ ዋኒቲ ማርኬት ስትራክቸር ሽፍት ጠበቅን። ከዛ በኋላ ፌር ቫልዩ ጋፕ ላይ ኢንተር ለማድረግ ማለት ነው። ለማንኛውም እንዲህ እንደምታዩት ትሬዲንግ በግድ ፕሮባቢሊቲ ነው። ገባ አይደል? እኔ የማይበት የራስ የሆነ መንገድ አለ፣ አንተ የምታይበት የራስ የሆነ መንገድ አለ። ለማንኛውም ሁለተኛችን እዚህ ጋር ኢንተር አድርገናል። 50 ሚኒት ኢምባላንሱን ባላንስ ለማድረግ ወደ ላይ ራን ማድረግ ጀመረ ማለት ነው። ከዛ ሳባላ ነው የነቃሁት። ብዙ ጊዜ እኔ ብቻ ሳይሆን ብዙ ትሬደሮች ዮ ፋሚሊ እንዴት ናችሁልኝ? አሉ እግዚአብሔር ይመስገን ደህና ነኝ። ያው በዛሬው ቪዲዮ ደግሞ በጣም አሪፍ ቀን የምናሳልፍ ይመስለኛልና ፈርስት ምንድነው የምናደርገው መሰላችሁ? ፓስፖርት ለማውጣት እያሰብኩ ነው። ያው በቅርቡ ዱባይ መሄድ አይቀርም። ይገርማችኋል የትሬደር ነገር ትላለ። ለማንኛውም ፓስፖርት ለማውጣት እያሰብኩ ስለሆነ የልደት ካርድ ላይ የሆነ አንድ ልማት ይፈልጋል። እሱ ደግሞ ወደ አዲሱ ገበያ ነው ሲመስለኝ። እኔ ቦታውን አላውቀውም፣ ጀለስ ነው የሚያውቀው። በረጋ አስቆሚው ነው በረጋችን ላይ ይሄን ቪዲዮ የምሰራው። ለማንኛውም ስንሄድ ያለውን ነገር ስቴፕ ባይ ስቴፕ ለማሳየት ሞክራለሁ። እናንተ ደግሞ የሚጠበቅባችሁን ታውቃላችሁ። ቪዲዮ ላይክ፣ ቻናሉን ሰብስክራይብ ያደርጋችሁ ቪዲዮን ጀምሩት። ይመቻችሁ። ማንኛውም ወንድሞች ከሰፈር እየወጣን ነው። ያው ቦርሴን ይዤዋለሁ። ምናልባት ስራ ከተደወለልኝ አልን ማለት ነው። ፋይላችን ይዘናል። እዚህ ጋራ አስጨናቂው ጀለሳለች። ብቻ ለማንኛውም አሁን መጀመሪያ የሆነ ስራ ተደውላብናለች። ሄደን እናይላችኋለን። ከዛ በኋላ ደግሞ ያው የሚኖረኝ እያንዳንዱን ውሎዬን አንደኛ ይችኛው በዚህ በኩል እሺ ይሄኛው ለማንኛውም እዚህ ያለውን ስራችንን ጨርሰናል። እዚህ ጋራ ደግሞ ጋንጓ ውሳለች የሰፈሩ አስጨናቂ። ብዙውን ወደ አዲሱ ገበያ አብራዳ ቤት እንደሆነ አላውቅም። እሱ ነው የሚጠቁመኝ። እሱ ነው የኔ ሎኬሽን። ወደ ነው ማስገባ። ለማንኛውም አሁን ነው የምንሄደው። ስንት አይነት ሰው አለ። አሁን በሳሪስ ነው ወይስ በጋርመንት ነው እንዴ? ጸለፌ ግን ማርያምን ነው የምላችሁ። እኔም ብቻ ነው ልክ ታክሲ ውስጥ ገብቼ ስወጣ ቅልሽልሽ ረብስ አንጃ ማርያምን ብሉጉን ራሱ መስራት አቅለሽልሽኝ አትሉ። የሆነ ጭዌ ልንገራችሁ እዚህ ሰፈር ያራምዱብኝ ማርያምን ከጀለስ ጋር ምናምን የሆነ ብቻ የሆነ ፓርቲ ተዘጋጅቶ ከዛ እየተመለስን እዚህ ጋር ምናምን አሁን የሉም፣ ግን ሞተር የሚያስነዱ ልጆች ነበሩ ማለት ነው። እና ሳልፍናን አባ ሞተር ነሽ መኩነሽ ምናምን ነገር እያሉ ይጠይቃሉ። እኔ ደግሞ የመጪ የሞተርና ነገር ውስዋስ አለብኝ። ሳልፍናን ብራዘር እኔ ሞተርና ነገር አለ። ከዛ ስታይል ነገር ብዬ ሞተሩ ላይ ደቃልኩኝ። እኔ ነገር ያለው ዙር ስንት ነው ምናምን ነገር ስለው 20 ብር አለኝ። በቃ የ100 ብር አስነጅኝ ምናምን ነገር አልኩት። ስታይል ነው ውጪ ምናምን ነገር ብሎ ሞተሩ ላይ ደቃልኩኝ። ከዛ በቃ አንድ ሁለት ዙር ዞርኩኝ። በቃ የመጪ ሌላ ቫይብ ውስጥ ገባሁ ነው ብላችሁ 3 4 5 6 ዞርን። ልክ ዙሬን እዚህ እንደጨረስኩኝ ከግቢ ውጪ ይዞኝ ወጣ ማለት ነው። ማርያምን ወፍ ብራዴ የተራመደብኝ እኔ ነኝ የማውቀው። ከዛ
ዙርና ነገር ወደዛ ይዞኝ ወጣ ምናምን ነገር ማለት ነው። ከዛ በዛ ዙሬ 6-7 ዙርና ነገር አዞረኝ። ከዛ ግቢ ውስጥ ምናምን ነገር ገባን። ከዛ ግቢ ውስጥ ከገባን በኋላ ምን ይለኛል መሰለህ 100 ብር ወጥቼ ምናምን ነገር ሰጥቶት ምንድነው ምናምን ነገር አለኝ። ምንድነው ሲል ምንድነው አልኩት። ብራዘሪ ከግቢ ውጭ ምናምን ነገር የነዳሽውን አልቆጠርሽውም ነው ምናምን ነገር እኮ እሺ ስንት ነው ምናምን ነገር አልኩት። ያው እዚህ የነዳሽው 1 ፍሬ ውጪ ደግሞ ያዞርኩሽ ምናምን ነገር አንድ በቃ አጠቃላይ 8 ፍሬ ያው በቃ እሺ ከገለኝ ምናምን ነገር ነው የመጣብሽ አንቺ በቃ ያራዳ ልጅ ስለሆንሽ 8 ፍሬ ምናምን ነገር አምጪ ሂራ ኮሽ ምናምን ነገር አልኩበት ነው በቃ በስነ ስርዓት ማርያም ነጭ በእጅ ተያያዝኩት። ጀለስ ምናምን ነገር መጣ ምን እሺ ነው አንተ ምን አይሙር ነው ያለብህ ምናምን ነገር ብሎ ብቻ በርፍቃ ፋታንላችኋለሁ። ወሬ ያበዛውባችኋ ብቻ እንደዚህ አይነት ሙቭ ተራመደብኝ ልላችሁ ስለፈለኩ ምን አገባችኋ? ያው ጭውዬ ነው ወንድሞች። በጣም በቃ ማርያም ታክሲ ውስጥ ገብቼ ስወጣ በቃ የመጨረሻ ሁሌ ነው በቃ አልችልም ያቅለሰልሰኛል። አሁን ሁላ ግድ ሆኖብኝ ነው ብሎጉን የምሰራው። ለማንኛውም እየሄድን ነው ወሬ ነው የምንገባው። ኢትዮጵያ ንግድ ባንክ ነው የሚባለው ንግድ ባንክ ነው። አይ ንግድ ባንክ ደርሰናል። ያው እኔ ከሰፈር ወጥቼ አላውቅም። ይገርማችኋል። አንተ እንዴት ነው ከተማው የለማው? እረረረ እያያችሁ ነው ግን ዲሰሪዎች ጭራሽ ነው እኮ ማርያም ከሰፈር ማን ነው ተው። እኔ የቤት ልጅ ነኝ እውነት ነው ቤት ምንም ነጭ ነኝ ብራዘር ነጭ። ለማንኛውም አሁን ያለነው ፒያሳ ነው። ታክሲ ጭራሽ የለም ወደ አዲሱ ገበያ አትሩ። አሁን ያለነው የሚታያችሁ ከሆነ እዚህ ስፋን ነው። ዝናብ እየደበደበን ነው። እንግዲህ ያው በእግራችን አዲሱ ገበያ እንገራለን ማለት ነው። እንግዲህ ራብጣናብን ማርያምን የሆነ የሳምቡሳ ፍቅር አልወጣልኝ ሳለፈናል ይላል። መጨረሻ እንግዲህ ሰሞኑን አጠያይቀን የት ነው ያሉ ወሳኝ ኩነት ያኛው መሰለኝ እዛ ጋር ያለው ላይት የበራበት ማለት ነው። እስቲ ገብተን ደግሞ ያለው ነገር አንዴ ቼክ እናደርጋለን። ያማቻት ማንኛውም ወንድሞች ግቢ ውስጥ ገብተናል። ማተም አንድ ሁለት ይጠቅጠቅ አድርገን እንወጣለን። ቪዲዮ በስተመጨረሻ ማተባችንን አስመተናል። የሚከፈል ነገር አለ። ክፍያ እኔ የምለው አባ ክፍያ የት ነው? አይ ኖ አሁን እንግዲህ ወንድሞች ክፍያችንን ከፍለናል። አሁን ደግሞ እስቲ እዛው ውስጥ ገብተን መጨረሻውን እናያለን። አባዘር እየጨራረስኩ ነው። 2 ደቂቃ ፋይናሊ ጨርሰናል። ማርያምን ለአንድ ማተብ ነው ይሄን ሁላ ማለት ነው የተግላሉ። እንግዲህ ፋይናሊ ጨርሰናል። ምን የምን ኢንስታንት አታፍርም እንዴ? ብቻ ፋይናሊ ጨርሰናል። ማርያምን ለአንድ ማተብ ነው ከዛ ድረስ እዚህ የመጣነው ማለት ነው። ብቻ ተመስገን ነው። አሁን ቀጥታ ሄደን ፓስፖርታችንን እንመዘገባለን። ያው ኦንላይን ነገር ይባላል ግን ፕሮሰሱን ስለማላውቀው የእጃን ዳፍታ መዘገባለሁ። ተከታተል እንግዲህ ጀማው አሁን ታክሲ አጣን እንዳውልት ቆመናል። ብርዱ ደግሞ አትይቅኛ። ማይ ፌቨራይት ፉድ ምን እንደሆነ ታውቃላችሁ? ፓስታ በአትክልት ማርያምን ነው የምላችሁ። ለማንኛውም ወንድሞች ወረቀቱን እጃችን ላይ አስገብተናል። ያው ፓስፖርቱንም እና ነገር ተመዝግበናል። ያው አጠቃላይ ለፓስፖርቱ የጨረስኩት 5200 ነው። ያው መመዝገብ ለምትፈልጉ ነው። እሺ እንደዚህ የማወራው ብቻ የመንከራተት ቀን ብዬዋለሁ። የመንከራተት ቀን ኧረ በስመ አብ ለአንድ ማህተም እንደዚህ መንከራተት ብቻ። አሁን ኒውዮርክ ሴሽን ሊደርስ የሆነ ደቂቃ ይቀረዋል። ገብተን ደግሞ ሻርት ላይ ደቅ ብለን እንዘበጣለን። ይመቻችሁ። ኦኬ እዚህ ጋር የሚታያችሁ ከሆነ 1 ሚኒት ፌር ቫልዩ ጋፕ እና ማርኬት ስትራክቸር ሽፍት እየፈጠረልን ነው። 30 ሚኒት ኦርደር ብሎ ካለ እሱን ሪስፔክት አድርጎት ወደ ላይ ራን እያደረገ ነው። የ1 ሚኒት ፌር ቫልዩ ጋፑን መጥቶ ታፕ ሲያደርጋት እንገባለን። እስቲ እንጠብቀው አንድ ላይ
ለማንኛውም እዚህ ጋር ኢንተር አድርገናል። እኔ 1 2 3 ነው የምጠብቀው፣ ይበቃኛል። ፋይናሊ እንግዲህ ዊንም ሆነ ሎስም ሆነ ሪዛልቱን እናሳያችኋለን። ሎስ ካደረግን ደግሞ ሪንተር ምናደርግ ይሆናል። ለማንኛውም እንዲህ እንደምታዩት እንዴ በራዘሪ እኔ ይሳር ብቻ አለ። ለማንኛውም እንዲህ እንደምታዩት አስወጥቶናል። ያው እንዴ ግን እኔ ማርያም ፈንድድ አካውንቶች ላይ ማለት ነው ሪስክ ያደረኩት ሌላ ነው፣ የሚወስደው ደግሞ ሌላ ነው ማለት ነው። ብቻ ሪንተር ለማድረግ እያሰብኩ ነው፣ ግን በጣም የሚደብር ሪንተር ነው እያሰብክ ያለው፣ ሴል ነው ለማ እያሰብክ ያለው። ለማንኛውም አሳያችኋል። ይሄኛውን ሎስ አድርገናል። ይሄኛው መቶ እዚህ ጋር ለማንኛውም ሁለተኛችን እዚህ ጋር ሪንተር አድርገናል። ይሄኛውንም እናሳያችኋለን። ያው ፋይናሊ እንግዲህ ሪዛልቱን አንዴ ለማየት እንሞክራለን። ይመቻችሁ። በቃ ይሄንን ሎስ ካደረኩኝ ለዛሬ ይበቃኛል ማለት ነው። ቸኮል ኧረ ማርያምን ቸኮል እናንተ ይሄኛውን እንዴት አንጠብቅም? ጻድቀን ነበረ እኛ ነን ያበላሸው ነው። በእናት እኔ ሁሌ ከትሬድ በኋላ ራሴ ሞክቶ ነገር 50 ሚኒት እዚህ ጋር አልተነካም። ማርያምን እዚህ አሁን ነበረ ሴል መግባት የነበረ። አሁን እዚህ ጋር ለምሳሌ 50 ሚኒት ላይ እዚህ ጋር እንትን ወደዚህ ሌቭል ከመጣ በኋላ ለኢንተሪ አረ ማን አረ ማርያምን ይሄንን ነበር መጠቀም የነበረብን እንደ እውነቱ ማለት ነው። ስቲል ነው እዚህ ጋር ብንገባ ታያላችሁ ደግሞ ወላሂ ያማል እንዴ። በቃ ለዛሬ ይበቃናል። አካውንቲን 2% ሊደርስ ነው ባለው 1.5 ለማንኛውም እስቲ ታያላችሁ። ይሄኛውን አልገባውም ግን 1 to 4 ሪስክ ሪዋርድ አለው። እኔ አሁን ጥፋቴ ምን እንደው ታውቃላችሁ 15 ሚኒት እናንተ ለማስረዳት ራሱ ከበደኝ። ለማንኛውም ወንድሞች የሚታያችሁ ከሆነ 15 ሚኒቱን ሪስፔክት አድርጉት። ፉል ቲፒ ስማሽ ሊያደርግ የሆነ ያህል ፒፕ ነው የሚቀረው። ያው እንግዲህ ያው እንደ ቀዘን ፈጥን ነው ያው ለተጠቀምኩ ቃል በጣም ይቅርታ። ያው አንዳንዴ ትሬዲንግ ላይ ችኮላ የሆነ ፔሸንትሊ ነገሮችን አለመታገስ በጣም ማርያም እያየሁት ነው። ግን በቃ አለ አይደለ ተቶኝ እንዳይሄድ በሚል በቃ አለ ግዴታ እንዴ እንጃ ስሜቱን የምትረዱ ጥቂቶች ብቻ ናችሁ። ማርያምን እያወቃችሁ ታውቁታላችሁ እኮ እንትኑን ማለት ነው። ግን በቃ አለ ያ ነገር ጥሎኝ እንዳይሄድ ከሚል ፍራቻ የተነሳ በቃ እንጃ። ያው እንግዲህ እንዳያችሁት ነው የዛሬው ትሬድ ይሄንን ይመስል ነበረ። ብቻ ያው በትንሹም ቢሆን ያው ትሬዲንግ ላይ ያለኝን ሳይኮሎጂ በትንሹም ቢሆን ለማየት ሞክራችኋል። ያው እናንተም ደግሞ ይህን ቪዲዮ ካያችሁ በኋላ የምትሰጡት ሀሳብ ይኖራል ብዬ አስባለሁ። ያው ምንድነው መሰላችሁ የዛሬው ጥፋቴ ብዬ ማስበው ማለት ፈርስት 50 ሚኒት ካንድል ስቲክ ክሎዝ ያደርግልኝ አልጠበቅኩም ማለት ነው። በእርግጥ እኮ ልክ ነኝ። የኦርደር ብሎኩን ነካው። ከዛ በኋላ ዋን ሚኒት ማርኬት ስትራክቸር ሽፍት ጠበቅን። ከዛ በኋላ ፌር ቫልዩ ጋፕ ላይ ኢንተር ለማድረግ ማለት ነው። ግን ምንድነው 50 ሚኒት ከቤሪሽ ሆኖ ኩራን እያደረገ ነው። እሱን አይቼዋለሁ። ግን በቃ አለ አይደለ ኦርደር ብሎኩ እና እነዛ ነገሮች ደግሞ ትንሽ በቃ ትሬዲንግ በግድ ፕሮባቢሊቲ ነው። ገባ አይደለ እኔ የማይበት የራስ የሆነ መንገድ አለ፣ አንተ የምታይበት የራስ የሆነ መንገድ አለ። እሱ ጋራ ሎስ አደረግን። ከዛ በኋላ የኛን ኤስኤል ነክቶ ብሬክ አደረገው ኦርደር ብሎኩ ማለት ነው። ልክ ኦርደር ብሎኩን ብሬክ እንዳደረገው ሁለተኛ ስህተት የሰራው ድጋሚ እዛው ላይ ሪንተር አደረኩኝ ሴል ማለት ነው። ቪዲዮ ላይ እንዳያችሁት ልክ ነኝ። ሴል ገባው። ጥፋቴ ምንድነው? 50 ሚኒት ክሎዝ እስኪያደርግልኝ አልጠበቅኩም። 50 ሚኒት ክሎዝ እስኪያደርግልኝ መጠበቅ መቻል ነበረብኝ። ገባችሁ አይደለ? 50 ሚኒት ራን እያደረገ ሴል ገባው። ደግሞ 3 ደቂቃ ምናምን ሲቀረው ነው ሴል የገባውት ማለት ነው። ከዛ በቤሪሽ ዘጋው። ከዛ በኋላ የ50 ሚኒት ኢምባላንሱን ባላንስ ለማድረግ ወደ ላይ ራን ማድረግ ጀመረ ማለት ነው። ከዛ ሳባላ ነው የነቀውት።
ብዙ ጊዜ እኔ ብቻ ሳልሆን ብዙ ትሬደሮች ማለት ከሎስ በኋላ እንዴት ትሬድ ነው ነገር የሚለዋት አለ አይደል? እኔም እንደዛ አልኩት። ኢሞሽናል ሆኜ አውቃት ነበር እኮ ምናምን። በቃ የዛሬው ጥፋቴ ይሄ ነው። ለራሴ የምመክረው ነገር አንተ ለአንተ የምመክረው ነገር ማለት ነው ለእኔም ለእናንተም ይጠቅማቸዋል ብዬ ማስበውን አንድ ምክር ልምከራችሁ። አላደርገውም እኮ እኔ በነገራችን ላይ ወሬ ነኝ። በነገራችን ላይ በጣም እወራለሁ። ማርያምን እንደማወራው ቢሆን ፍጬ ነበረ እና ጠብቁት፣ በደንብ ጠብቁት፣ ታገሱት እና እናንተ ወደ እሱ አትሂዱበት። እሱ ወደ እናንተ እስኪመጣ ጠብቁት። ከዛ በኋላ ወደ እናንተ ዞን ከመጣ በኋላ የእናንተን ክራይቴሪያ ካሟላ በኋላ ኢንተር አድርጉ። ገባህ አይደል? በቃ ማለት ከዛ በኋላ ሎስ ብታደርግም አይደብርህም። በነገር ዛሬ የወሰድኩት ትሬድ ምንም አልደበረኝም። ምክንያቱም ሪስክ ማድረግ ያለብኝ ነው ሪስክ ያደረኩት፣ ግን አስተምሮኛል። ግን ችግሩ ነገም ይሄኛውን ነገር ይህን ስህተት ደግሞ ከሆነ በጣም ችግር አለ ማለት ነው። ደግሞ ታያላችሁ ደግሞ አሉ። ለማንኛውም ሀሳብ አስተያየት እቀበላለሁ ምናምን ነገር ሀሳባችሁን ኮመንት ላይ ጻፉልኝ። በነገራችን ላይ አንዲት ሰብስክራይብ ልንገባ 100 ምናምን ሰው ነው ሰብስክራይብ ማድረግ የሚጠበቅበት 120 ምናምን ነገር ሰው ሰብስክራይብ አድርጉ። የዛሬው ቪዲዮአችን ይሄን ይመስል ነበረ። እዚህ ድረስ ደግሞ ከመጣችሁ ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ ጨርሱት። ይመቻችሁ።